በቻናላችሁ የሚለቀቁ ቪዲዮዎች ይዘት ምንም ያክል ጥራት ያለውና አስተማሪ ቢሆንም እነዚህን ችግሮች ካላስተካከላችሁ ቻናላችሁ አያድግም፣ በእጅጉም ይጎዳል። ሰላም ውድ ተመልካቾች፣ ስለ ዩቲዩብ ቻናል እድገትና በዩቲዩብ ቋሚ ገቢ ስለሚገኝበት መንገድ ወደምንነጋገርበት ቻናል እንኳን በደህና መጣችሁ። ዛሬ በዚህ ቪዲዮ የበርካታ ጀማሪ ቻናሎችን የቪዲዮ እይታ መጠንና የሰብስክራይበሮቻችሁን ቁጥር ስለሚቀንሰው ችግር ከነ መፍትሄው ይዤላችሁ ቀርቤያለሁ። አብራችሁን እስከ ቪዲዮ መጨረሻ ቆዩ። በዩቲዩብ ስርዓተ ቀመር ውስጥ የሰብስክራይበሮቻችሁ ቁጥር፣ የቪዲዮቻችሁ የተመልካች ቁጥርና የእይታ ሰዓት ዋች አወር በአጋጣሚ የሚቀንስ ሳይሆን አውቃችሁም ሆነ ሳታውቁት እናንተ በምትፈጽሙት ጥፋት የሚፈጠር ችግር ስለሆነ እነዚህም በቀጣይ የምነግራችሁን ችግሮች ካላስተካከላችሁ ቻናላችሁ በፍጹም አያድግም። ብዙ ተመልካቾች የእናንተን ቪዲዮ በማየታቸው ከሚያገኙት መረጃ ባሻገር ከእናንተ ከዩቲዩበሮቹ ጋር የቀረበ ግንኙነት እንዲኖራቸው ይፈልጋሉ። ተጨማሪ ምላሽና ማብራሪያ እንዲሁም የህይወት ልምድ መጋራት ያስፈልጋቸዋል። ይህ ከቪዲዮቻችሁ ተመልካቾች ጋር የሚኖረው ግንኙነታችሁ ደግሞ የሚጠነክረውና ተመልካቾችን ከእናንተ ቻናል የምታቆዩቸው ከቪዲዮቻችሁ ስር ለሚሰጧችሁ ሀሳብና አስተያየት እንዲሁም ለሚጠይቋችሁ ጥያቄና ማብራሪያ እንዲሁም ግብረ መልስ በፍጥነት እንዲሁም በጥራት ስትሰጡ ብቻ ነው። አለዚያ ሌላ ከእናንተ የተሻለ ሰው ፍለጋ እንደወጡ በዚያው ይቀራሉ ማለት ነው። ዳግም ወደ እናንተ ቻናል ተመልሰው አይመጡም። ሌላው ትልቁ ለቻናላችሁ የሰብስክራይበር ቁጥር መቀነስ የሚያስከትለው ችግር ደግሞ የተመልካቾች ፍላጎት ሲቀየር ነው። አንዳንድ ጊዜ ተመልካቾቻችሁ ከእናንተ ቻናል ማወቅና መማር የሚፈልጉትን ጉዳይ ተምረው ሲጨርሱ ወይም ደግሞ ከእናንተ ይዘት ጋር ተቃራኒ በሆነ ሌላ ይዘት ውስጥ መግባትና መማር ከፈለጉ የእናንተን ቪዲዮ ዳግም ማየት አይፈልጉም። በዚህ ምክንያት ተመልካቾቻችሁ ቻናላችሁን አንሰብስክራይብ አድርገው እንደወጡ ይቀራሉ። የቻናላችሁ የሰብስክራይበር ቁጥርም ይቀንሳል ማለት ነው። በእናንተ ይዘት ውስጥ ከፍተኛ ውድድር ካለ ደግሞ ሌላኛው የቻናላችሁ አደጋ ነው። ተመልካቾቻችሁ ከእናንተ የተሻለ አቀራረብ ያላቸው ሌሎች ዩቲዩበሮች ሲያገኙ ትኩረታቸውን ወደ እነዚያ ዩቲዩበሮች ይቀይራሉ። ስለዚህ ወቅቱን የሚመጥንና ተአማኒ የሆነ ምርጥ ቪዲዮ ይዛችሁ መቅረብ ያስፈልጋችኋል። ከዚህ በተጨማሪ ድንገተኛ የቪዲዮ ይዘት አቀራረብ ለውጥ ካደረጋችሁ ቋሚ ተመልካቾቻችሁ አንሰብስክራይብ አድርጋችሁ ከቻናላችሁ እንዲወጡ ይገደዳሉ። አዲስ የቪዲዮ ኤዲቲንግ ስታይል፣ አዲስ የድምፅ ቃና ወይም የፊት ካሜራ ለውጦችና ማስተካከያዎችን በድንገት ካደረጋችሁ መደበኛ ተመልካቾቻችሁን ልታጡ ትችላላችሁ ማለት ነው። ስለዚህ ለተመልካቾች ሳታሳውቁ ወይም ቀስ በቀስ ሳታለማምዷቸው በድንገት አዲስ የአቀራረብ ይዘት ካመጣችሁ ተመልካቾች በምታቀርቡት አዲስ ነገር መደናገር ሊያጋጥማቸው ይችላል። ስለዚህ ቻናሉ የማን እንደሆነም ሊረሱት ስለሚችሉ እንዲሁም በአዲሱ ይዘታችሁ ያለመርካት ችግር ስለሚኖር ከቻናላችሁ ይርቃሉ። በመጨረሻም አንሰብስክራይብ አድርጓችሁ ይወጣሉ ማለት ነው። ውድ ተመልካቾች የቻናላችሁን እድገት የሚያቀጭጩ ሌሎች ተጨማሪ ችግሮችና መፍትሄዎቻቸው ዙሪያ በሌላ ቪዲዮ እመለስበታለሁ። የሚቀጥለው ቪዲዮ እንዳይመጣችሁ ቻናሌን ሰብስክራይብ ማድረግና የማሳወቂያ ደውሏን ማብራት እንዳይረሳ። በዚህ ቻናል በየሳምንቱ የሚለቀቁ አስተማሪ ቪዲዮዎችን በመከታተል የቪዲዮቻችሁን እይታ በተፈጥሮ ማደግ እንዲጀምርና የሰብስክራይበሮቻችሁ ቁጥር በፍጥነት እንዲጨምር መትጋት መቻል አለባችሁ። በቀጣይ በምርጥ ቪዲዮ እንገናኝ። እስከዚያ ቻው ቻው።